ከወጣሁ በኋላ ምንድነው የተደረገው? በሽብርተኝነት ተከሰስኩ። በሌለሁበት ምንም ባልሰራሁት ጉዳይ ሽብርተኛ ነው ተብዬ ተከሰስኩ። አብዱል የሚባል ጠበቃዬ ያኔ ኦሮሚያ ታስሬ ይከራከርልኝ የነበረው እኔ ከወጣሁ በኋላ አዳማ ከተማ ባልታወቁ ኃይሎች እንዲገደል ተደረገ። መንግስት ነው ወይስ አይደለም መረጃ የለኝም። ግን ማን ነው የገደለው? ለምንድን ነው የተገደለው? ማጣራት እንኳን አልተካሄደም። ይሄ ሰውዬ የኔና የሌሎች የፖለቲካ ሰዎች ጠበቃ ሆኖ የሚቀርብ ሰው ነበር፣ ተገደለ። ይሄን በ27 ዓመቱ ያየነው አልነበረም። ከዛ ምን ሆነ? ኦኬ በሽብርተኝነት ፈልጋችሁኛል፣ አሁን ሕክምናዬን ጨርሻለሁ፣ ወደ ሀገር ሄዳለሁ ስባል ጭራሽ አገርህም አትገባም ተብዬ ተከለከልኩ። ይሄ በ27 ዓመቱ ስርዓት ሆኖ አያውቅም። ሀገራችን ደግሞ አዋን ወንጀል ሰርቷል ተብሎ የሚፈለግ ሰው በኢንተርፖል ተፈልጎ ወደ ኢትዮጵያ እንዲመጣ ይደረጋል እንጂ አገር አትገባም አይባልም። እኔ አሁን ዜግነትም አገር የለሽም ሆኜ ነው ያለሁት። የኢትዮጵያ ፓስፖርት ይዤ ምንም አይነት ወንጀል ሰርቼ ፍርድ ቤት ሳይወስንብኝ እንደዚህ አይነት መንግስት ነው ያለው አሁን። እና ምን እንደው የኔን የራሴን ፕራክቲካል የሆነውን ነገር በአብዛኛዎቹ የፖለቲካ ኃይሎች የሚደርስ እውነት ነው። አሁን ያለፈው ምርጫ ያው ወዲያው በአዲስ መልክ እንደመጣ ነበረ። ብልጽግና የተወሰነ የህብረተሰብ ድጋፍም ነበረው። ጦርነቱም ወቅት ላይ ነበር። አንዳንድ ቦታዎች ሻል ያለ ምርጫ ተካሂዷል። አንዳንድ ቦታዎች ላይ ግን ምርጫ ውስጥ እንዳንገባ የተፈለገ፣ ለምሳሌ አዲስ አበባ፣ አማራ ክልል እኛ ፓርቲ እንዳይገባ ተፈለገ፣ ኢሃን እንዳይገባ ተፈለገ፣ እንዲሰረዝ ነው የተደረገው። ኦሮሚያ ኦነግና ኦፌኮ ጭራሽ ምርጫውን እንዳይወዳደሩ ነው የተደረገው። ሙሉ በሙሉ ቢሮዎቻቸው እንዲታሰሩ፣ አባሎቻቸው እንዲታሰሩ ነው የተደረገው። በዚህ መጠን 27 ዓመት ተጽዕኖ አልነበረብንም እና በአጠቃላይ ካየነው ምንም እንደው ማነጻጸር እንኳን ያቃተን ነው አሁን በጣም በሚያሳዝን ሁኔታ ማለት ነው። እና አሁን ምንድነው የሆነ የፖለቲካ ፓርቲዎች ፕራክቲካሊ ሰላማዊ ሰልፍ የሚባል ማድረግ አይችሉም። አሁን ጦርነትን በመቃወም ታስታውሳላችሁ፣ የዛሬ ዓመት ኢትዮጵያ ያሉ ፓርቲዎች ሰላማዊ ሰልፍ ለማድረግ ፈልገው አልቻሉም። እየተለቀሙ ነው የታሰሩት። የፖለቲካ ፓርቲዎች እንኳን ሰላማዊ ሰልፍ ማድረግ ጋዜጣዊ መግለጫ ሆቴል ተከራይቶ መስጠት አይችሉም። አሁን የራሳቸው ቢሮ ውስጥ ካልሆነ በስተቀር እንደዚህ ነው እየተደረገ ያለው። በ7 ዓመቱ እኮ ብታምኑ ባታምኑ አንድም ጊዜ አንድም ሰላማዊ ሰልፍ አልተካሄደም፣ የድጋፍ ሰልፍ ካልሆነ በስተቀር አይፈቅድም ይሄ መንግስት። መፈናፈኛ የለም እና ሪሊ የፖለቲካ ምህዳሩ ተሻሽሏል አልተሻሻልም አይደለም፣ ጭራሽ ወደ አለመኖር ነው እየተቀየረ ያለ። ቅድም እንዳልኩት በውስጡ የነበሩ ክፍተቶች፣ ችግሮች እንዲሟሉ ስንፈልግ፣ እንዲሻሻሉ ስንፈልግ ጭራሽ ከመኖር ወደ አለመኖር ነው